ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም? እኔ ጋር ሁሉ አሪፍ ነው። እንግዲህ የጠፋሁትም ያው ወንድሜ ስላመመብኝ እዚህ ውስጥ ስላለ ነው። የሆነ ነገር በጣም ስለተሰማኝ የሆነ ነገር ልናገር ብዬ ነው የመጣሁት በእነ አብርሽና በእነ ሩታ። በተረፈ ጓደኞቼ ደህና ናችሁ? እናንተ ሁሉ ሰላም ሁሉ መልካም ነው? እንግዲህ ትላላችሁ በስራ ልብሴ ነው እንግዲህ የመጣሁት። ያው ብርድ እንደሆነ ታውቃላችሁ፣ ሁላችሁም ያለውበት ብርድ ነው። ሀገራችን ያለንበት ሀገር ብርድ ነው እና አንድ ነገር ልል ነው የመጣሁት። ሩታ ነው የምትባይ፣ ሩት ነው የሚሉሽ በኢየሱስ ስም። ኧረ በእናትሽ የሴት ልጅ ወጉ ይኖርሽ። ትምህርት ለሚዲያ ለኦዲየንስ የምታስተምሪው እንደዚህ አይነት ጋጥ ወጥ አይደለም። ኦዲየንሶች የሚጠብቁሽ ካንቺ ጥሩ ነገር ነው የሚጠብቁት፣ ትምህርት ማለት ነው። አንድ ሴት የተበላሸን ወንድ መረን የሄደ ወንድ እንዴት አርጋ አስተካክላ እንደምትመልስ ማሳየት ያለብሽ እንጂ ጎመቤር ብለሽ አባረሽ። ይሄ ማባረርሽ ጎ ሄድ ወደዛ ማለት ይሄ ላንቺ ጥቅሙ ነው። ሁለተኛ ነገር ወልደሽለታል። ሶስተኛ ነገር ደግሞ ዩቲዩብንም ብርንም ምኑንም በሱ ነው ያየሽው። መለስ ብለሽ ፎቶግራፍሽን ተመልከች። የድሮ ስትለምኚው እንደነበር አፍቀረሹ እንዴት ስታረጊው እንደነበር ዞር ብለሽ ማየት መልካም ነው። የድሮን ፎቶችሽን ማለት ነው። ሲቀጥል ደግሞ ቤተሰብ የለሽም። ቤተሰብ እንደዚህ ነው እንዴ? ትዳርን እህቶች አሉሽ፣ እናት አባት አሉሽ። አንድ ሴት መረን የሄደ የለቀቀ ወንድ ቤቱን ትዳሩን ልጁን ለቆ የሄደ ሴት ወደ ሴት የሄደ እንዴት አርጋ አስተካክላ አሹራ እንደማምጥታ ቤቷን አስተካክላ ቤትን ምራ፣ እኔም ቤቴን እመራለሁ ካንተ ጋራ ልጃችን እናሳድግ ማለት ነው እንጂ ይሄ ላንቺ ጨዋታ ነው። በ3 ቀን ጨዋታ። ይሄን ነው ለኦዲየንሶችሽ የምታስተምሪያቸው። በእናትሽ ማን አሁን ይመለከትሻል? አንቺን አሁን እንደውም ይመለከትሻል ዩቲዩብ እንደው አንቺን ሩታ ቆንጆ ጎበዝ አርጋለች ብሎ። ግን ወንድ ልጅ አንድ ሴት ወንድ ልጅ እንዴት አስተካክላ ወንድ ልጅ እንደምትመራ ወንድ ልጅ እንዴት እንደምትመልስ ነው ቤተሰብ ከቤተሰብ የምንማረው። ያንቺ ቤተሰብ ምን አይነት ቤተሰብ ነው ያስተማርሽ? እንደዚህ አይነት ለቤተሰቦቹ ለእናት አባቱም ዞር ብለሽ ነገ ጠዋት ልጅሽም ዞር ብሎ ይሄንን ቪዲዮ ይመለከት ይሆናል። ስለዚህ እኔ ደስ ብሎኝ እንደገና ደስታዬን ቁርጥ ስላደረግሽ ወሽመጤን በኢየሱስም በጣም ጥሩ አይደለሽም። በእውነት ትምህርት ላንቺ ገና ይገባሻል። እውነት አብረው